ክርስቲያኖ ወይስ ሜሲ? እድለኛ ነኝ ቤኪ። በነገራችን ላይ በሁለቱ ዘመን የተፈጠርኩ ሰው ነኝ እኔ። ለ20 ዓመታት በዚህ ደረጃ እግር ኳስን መጫወት፣ በዚህ ደረጃ በዓለም አቀፍ ሽልማቶች ላይ ጎን ለጎን ሆኖ መፎካከር፣ በማይቋረጥ አቋም ለብዙዎች ምሳሌ መሆን ከባድ። እነ ፔሌ እነ ማራዶና በዚህ ዓመታት ልዩነት አላረጉትም የቀደሙትና የሁለቱም አድናቂ ነኝ። ሜሲን የሚመስል ሰው ዳግም ይፈጠራል ይላሉ በድጋሚ ከባድ ነው። ግን ሮናልዶን የሚያክል ሰው አለ ወይ በእንደዚህ አይነት የእግር ኳስ ስብና? ጥያቄ ይኖራል። የሁለቱም በጣም ልዩ ወዳጅ ነኝ። ግን በጣም እንደው የመጨረሻ ወደ ስሜት ቅረብ ምናምን የምትለኝ ከሆነ ወደ ክርስቲያኖ ሮናልዶ አደላለሁ።